ሰላም ዛሬ የማሳያችሁ የካርታ ጨዋታ ማፊያ ወይም ማጅራት መቼ የካርታ ጨዋታ ነው። ለመጫወት ቢያንስ 7 ተጫዋቾችና አንድ አጫዋች ያስፈልገናል። ከ6 ዓመት በላይ ለሆኑ ለማንኛውም የዕድሜ ክልል ውስጥ ለሚገኙ ሰዎች የሚሆን በቤተሰብ ከጓደኛ ጋር ወይም ደግሞ ከምናውቀውም ሆነ ከማናውቀው ሰው ጋር የምንጫወተው ጨዋታ ነው። በብዙ ሀገራት በአካል በአንደኛና በሁለተኛ ክፍል ትምህርት ቤቶች በዩኒቨርሲቲ እንዲሁም በኪንደርጋርተን እና በአዛውንት መዋያ ቦታዎች ላይ የሚጫወቱት ጨዋታ ነው። በዘመኑ ደግሞ በቀጥታ ስርጭት በማህበራዊ ሚዲያ ማለት ነው በርቀት የሚጫወቱት ጨዋታ ነው። በጣም ደስ የሚል የስልት የቡድን እንዲሁም ገጸ ባህሪን መጫወት የሚያስችል እውቀት ለማዳበር የሚጠቅም ጨዋታ ነው። በአንዳንድ ሀገራት ደግሞ በቲቪ እንደ ተከታታይ ድራማዊ ፊልም አድርገው ይጫወቱታል። ሰዎቹን ጥቂት ስለሆኑ ቤታችን ጠንከር ባለ ወረቀት ማዘጋጀት እንችላለን። በመጀመሪያ የካርታችንን ይዘት እንመለከታለን። ካርታዎቹ 1 ህግ አስከባሪ፣ 1 አጋቢ፣ 1 ሰላይ፣ 2 ማጅራት መቺ እንዲሁም 2 መንደርተኛ ናቸው። ከዛም ከ7 ተጫዋቾች በላይ ካሉን ለ8ኛው ተጫዋች 1 የሰፈርተኛ ካርታ እንጨምራለን፣ መንደርተኛ ካርታ እንጨምራለን። ለ9ኛ ተጫዋች 1 የማጅራት መቺ ካርታ እንጨምራለን። ለ10 ተጫዋች 1 ማጅራት መቺ ካርታ እንጨምራለን። በአጠቃላይ የማጅራት መቺዎቹ ከፍተኛ ብዛት 4 ነው ለሁሉም አይነት ጨዋታ ማለት ነው። እና ተጨማሪ ተጫዋቾች ካሉን እስከ 13 መንደርተኛ ካርታዎች መጨመር እንችላለን። ጨዋታው እንደ ተጫዋቾች ብዛት ከ15 ደቂቃ እስከ 1 ሰዓት የሚፈጅ ጨዋታ ነው። በማጅራት መቺ ጨዋታ መጀመሪያ ጨዋታው ሲጀምር እያንዳንዱ ተጫዋች ሚና ይሰጠዋል። ለዛም አጫዋቹ ካርዶቹን በደንብ አድርጎ ከፈወዘ በኋላ ገልብጦ ለተጫዋቾቹ ያድላል። ሚናዎቹ ከዚህ በፊት የተጠቀሱት ካርዶቹ ላይ የተጻፉት ገጸ ባህሪያት ናቸው። ህግ አስከባሪ፣ አጋቢ፣ ሰላይ፣ ማጅራት መቺና መንደርተኛ ሚና ናቸው። ተጫዋቾቹ የደረሳቸውን በመመልከት ሚስጥራዊ ማንነታቸውን ካወቁ በኋላ የተቀሩት ተጫዋቾች የእያንዳንዱን ሚና በቀንና በሌት ዑደቶች መለየት ይኖርባቸዋል። በጨዋታው ሂደት አጫዋቹ ማን አይኑን መች መግለጥ እንዳለበት ይጠቁማል። ማየት የተፈቀደላቸው ብቻ ተጫዋቾች አይናቸውን ይገልጣሉ። የማጅራት መቺ ካርድ የደረሳቸው ተጫዋቾች ዓላማቸው በቡድን ንጹሃንን በማታ ማፈን ሲሆን የተቀሩት ደግሞ ዓላማቸው በቁጥር ከማጅራት መቺዎቹ ጋር እኩል ወይም አናሳ ከመሆናቸው በፊት ማን ማጅራት መቺ እንደሆነ መገመትና ማግኘት እንዲሁም ማሰር ይሆናል። ማጅራት መቺዎቹ በምሽት ማለትም ሌሎቹ አይናቸውን ሲጨፍኑ አንድ ነዋሪ ያፍናሉ። በቀን ደግሞ ከሁሉም ጋር ከታፈነው በስተቀር ማለት ነው አብረው ከንጹሃኖቹ ጋር ተደባልቀው ማን አፋኝ እንደሆነ አብረው ይፈርዳሉ። የተፈረደበት ተጫዋች ከጨዋታው ውጪ ይሆናል ማለት ነው። ዓላማቸው ማሳሳት ነው። እነሱም እንደሆኑ ስለማይታወቅ ሌላ ሰው ይጠቁሙና ማሳሳት ማለት ነው። ጨዋታው ሂደት አለው። ሂደቱን በአጫዋቹ አማካኝነት በትረካ መልክ የሚቀርብ ነው። ትረካውን እና ሂደቱን አሳያችኋለሁ። ቤታችሁ እናንተ በራሳችሁ ትረካ መልክ አድርጋችሁ ትጫወቱታላችሁ ማለት ነው። ጨዋታው ሲጀምር አጫዋቹ እንዲህ በማለት ትረካውን ይጀምራል። ራሳችሁን የምታገኙት አነስ ባለች ቆሬ በምትባል ውብ መንደር ውስጥ ነው። ነገር ግን ከተወሰነ ጊዜ ጀምሮ በማይታወቁ የመንደሩ ነዋሪዎች በሆኑ የማጅራት መቺዎች የመንደሩ ሰላም ደፍርሷል። በየሌሊቱ 1 መንደርተኛ እያፈኑ መንደሩ ተረብሿል። ማጅራት መቺዎቹን ለማግኘት እናም ለማሰር የመንደሩ ነዋሪዎች የሆናችሁ በሙሉ ጉዳዩን የግልም የማህበረሰብ አድርጋችሁ ችግሩን ለመፍታት ከፍተኛ ጥረት እያደረጋችሁ ነው። ቆሬንንም ሰላም ወደ ሰፈነባት መንደር ለመመለስ መራር የትግል
መድረክ አድርጋችኋታል። ጨለማ ቀዝቃዛ ምሽት ነው። ጨረቃ በሰማይ ላይ ትታያለች። እቺ ትንሽ መንደር በሰላም ትተኛለች። መልክ ግን አታላይ ነው። በእናንተ መካከል ማጅራት መቼዎች ይኖራሉ። ማን ማንን ማመን እንዳለበት አያውቅም። የመጀመሪያ ምሽት። ሁሉም ተጫዋቾች አይናቸውን ይጨፍናሉ ብሎ ያዛል። በዚህም ጊዜ ሁሉም ተጫዋቾች አይናቸውን ይጨፍናሉ። እጃቸውን አይናቸው ላይ ያደርጋሉ። ከዛም አጫዋቹ እንዲህ በማለት ትረካውን ይቀጥላል። ሰላም የሆነ ምሽት ጀምሯል። አሁን አጋቢው አይኖቹን ይከፍታል። የሚዋደዱ ሁለት ሰዎችን ጠቁም ይባልና ይጠቁማል። ድምፅ አያወራም፣ በምልክት ብቻ ነው የሚጠቁመው። ከዛም አይኖቹን መልሶ ይጨፍናል። የሚጠቁመው ለአጫዋቹ ይሆናል። ቀጠል አጫዋቹ ሳይታወቅበት ሁለት የተመረጡትን ሰዎች ይነካል። እኚህ ሁለት ሰዎች ባለትዳሮች ይሆናሉ። ባለትዳሮቹ ይተዋወቃሉ፣ ግን ለማንም ማንነታቸውን አንድ ላይ እንደሆኑ መግለጥ የለባቸውም። ከሁለቱ አንዱ ቢታፈን ሌላኛውም ከእርሱ ጋር ይታፈናል። ከሁለቱ አንዱ ቢታሰር ሌላኛውም አብሮ ይታሰራል። ስለዚህ በቡድን አብረው እርስ በርስ ይረዳዳሉ። ሁለቱ ባለትዳሮች መልሰው ከተኙ በኋላ አጫዋቹ ትረካውን ይቀጥላል። አሁን ማጅራት መቼዎቹ አይናችሁን ግለጡ በማለት ያዝዛል። አንቱ በሚል ቋንቋ ነው ጨዋታውን የምንጫወተው፣ ምክንያቱም ወንድ ወይም ሴት መሆኑን ላለመጠቆም ማለት ነው። በዚህም ጊዜ ማጅራት መቺ ካርታ የደረሳቸው ተጫዋቾች አይናቸውን ይገልጣሉ። ከዛም ይተዋወቁና ማንን ማፈን እንደሚፈልጉ ይስማማሉ። አንዱ ማጅራት መቺ ባለትዳር ከሆነ የሚታፈነው ሰው ባለቤቱ አለመሆኑን ማረጋገጥ ይኖርበታል። ስለዚህ ሌላ ሰው ላይ ለመጠቆም የበለጠ ይሞክራል ማለት ነው። የተስማሙበትን ሰው በምልክት ለአጫዋቹ ከጠቆሙት በኋላ መልሰው አይናቸውን ጨፍኑ የሚለው ትዕዛዝ ሲመጣ ከአጫዋቹ መልሰው አይናቸውን ይጨፍኑና ይተኛሉ። በዚህን ጊዜ ግን እነሱ በሚነጋገሩበት ጊዜ ግን ሰላዩ አይኑን መግለጽ ይችላል። ግን ሁሉም እጃቸው ፊት ለፊታቸው ስላለ ማን አይኑን በድብቅ እንደገለጠ አያውቁም። ስለዚህ አንዱ የከተማው ነዋሪ ሰላይ ሰልሏቸዋል ማለት ነው። ከዚያም አጫዋቹ ሁሉም አይኖቻቸውን እንዲጨፍኑ ያዛል። በመቀጠል የህግ አስከባሪው አይኖቹን እንዲገልጥ ይታዘዛል። አጫዋቹ ማን እንደታፈነ ይጠቁመዋል። የማስለቀቅ ወይም ሌላ ሰው የማሰር እድሉ አለው ማለት ነው። ለማስለቀቅ አውራጣቱን ወደ ላይ በማድረግ ለአጫዋቹ ያሳየዋል። ሌላ ሰው ማፈን የሚፈልግ ከሆነ ደግሞ አውራጣቱን ወደ ታች በማድረግ ያሳየዋል። የሚያፍነው ሰው ግን በጥንቃቄ ነው መምረጥ ያለበት፣ ምክንያቱም እርግጠኛ የማጅራት መቺ መሆኑን ማረጋገጥ ይኖርበታል። ካለዛም ያው አንድ መንደርተኛ ያጣል። በዛ ላይ ተጨማሪ ደግሞ ራሱ የሚያሳፍነው ሌላ መንደርተኛ ያጣል ማለት ነው። ስለዚህ በደንብ በመጠንቀቅ ነው መምረጥ የሚኖርበት። ብዙ ጊዜ በመጀመሪያ ዙር ላይ ማን መንደርተኛ እንደሆነ ማን ማጅራት መቺ እንደሆነ በደንብ ስለማይታወቅ ብዙ ጊዜ ለማዳን
የሚመርጥበት ሁኔታ ነው ያለው። ህግ አስከባሪው መልሶ እንዲተኛ ይታዘዛል። ከዛም ሁሉም መንደርተኞች ቀን ስለሆነ ስለነጋ እንዲነቁ ይታዘዛሉ። ሁሉም አይናቸውን ይከፍታሉ ማለት ነው። የታፈነ ሰው ካለ ሌሊቱን አጫዋቹ ማን እንደታፈነ ይነግራቸዋል። ግን አንዳንድ ጊዜ ህግ አስከባሪው ያስፈታው ሰው ካለ ማንም የታፈነ ሰው አይኖርም ማለት ነው። ማንን ሊያስሩ እንደሚፈልጉ ይነጋገሩና አንድ ሰው ሁሉም የራሱን ሰው ይጠቁማል። አብዛኛው ጥቆማ የደረሰበት ሰው ከጨዋታው ውጭ ይሆናል ማለት ነው። በዚህን ጊዜ ማጅራት መቺዎቹ በተቻላቸው መጠን መንደርተኞችን ለመጠቀም ይሞክራሉ። መንደርተኞቹ ግን ማን ማጅራት መቺ እንደሆነ በመገመት በጨዋታው ሂደት ለመጠቀም ይሞክራሉ። እንደዚህ ያለ የሚቀጥለው ምሽት እያለ ይቀጥላል ጨዋታው። ዓላማው ሁሉን ማጅራት መቺዎች ማግኘት ነው። የማጅራት መቺዎቹ ዓላማ ደግሞ ሁሉም መንደርተኞችን በቁጥር መብለጥ። ተጠቆመበት ሰው ከጨዋታው ከወጣ በኋላ ማለት ነው የሚቀጥለው ሌሊት ይጀምራል። ሁሉም ድጋሚ አይናቸውን እንዲጨፍኑ ይታዘዛሉ። የህግ አስከባሪው አንድ ጊዜ ብቻ ነው የሚፈቀድለት አንድ ሰው ማዳን፣ ወይም ደግሞ አንድ ጊዜ ብቻ ነው የሚፈቀድለት ሌላ ሰው ማሰር ወይም ደግሞ ምንም አለማድረግ ይችላል። ብዙ ተጫዋች ካላችሁ ተጨማሪ ካርታዎች መጨመር ይቻላል። ለምሳሌ ጥበቃ የሚባል ካርታ መጨመር ይቻላል። እሱም በሌሊት አንድ ጊዜ ተነስቶ የአንድ ሰው የፈለገውን ሰው ካርታ የማየት የሚችል ሰው ካርታ ይሆናል። ላይክ፣ ሼር እና ሰብስክራይብ አድርጉ። መልካም ጨዋታ።